በሽልማት የተንበሸበሸውን የጄምስ ካሜሮን ታይታኒክ ፊልም ስንት ጊዜ ተመልክታችሁታል? ስንት ጊዜስ አጨብጭባችሁለታል? የሮዝ ወይስ የጃክ አድናቂ ነበራችሁ? እናንተ እውነተኛ ታሪክ ነው ብላችሁ የምታውቁት የታይታኒክ ፊልም ላይ ያለው እሱ እውነተኛው ታሪክ እንዳልሆነ ብታውቁስ? ሌላ ሚስጥርና ውስብስብ እልፍልፍ የሆኑ አስደንጋጭ ታሪኮች እንዳሉት ብነግራችሁ፣ ያንን ሁሉ ህዝብ አሳፍራ የሰመጠችው መርከብ በፊልሙ ላይ እንደምትመለከቱት ወይም ደግሞ እነ ጄምስ ካሜሮን እንደነገሩን ከካፕቴኑ አቅም በላይ ሆና ከበረዶ ግግር ጋር ተጋጭታ ሳይሆን ታይታኒክ የሰመጠችው ሆን ተብላ እንድትሰምጥ ተደርጋ እንደሆነ ብነግራችሁስ? አዎ፣ እውነተኛው የታይታኒክ ታሪክ እናንተ እንደምታስቡት አይደለም። ዛሬም በአዲስና በድንቅ በሆነ በእውነተኛ ታሪክ በታይታኒክ ተመልሰናል። አሁን ወደ ቪዲዮ እናልፋለን። ከመቶ አስርተ ዓመታት በፊት ምድራችን እጅግ አሳዛኙና አስደንጋጩን አደጋ አስተናገደች። ጊዜው እንደ አውሮፓውያኖቹ አቆጣጠር ሚያዝያ 15 ቀን 1912 ከጠዋቱ 2 ሰዓት ከ20 ላይ ነው። ቦታው ደግሞ እንግሊዝ ሳውዛምፕተን የባህር ዳርቻ። አንዲት እጅግ በጣም ትልቅና የጊዜው በጣም ቅንጡ የነበረችው አርኤምኤስ ታይታኒክ የሚል ስያሜ የተሰጣት መርከብ የመጀመሪያ የሆነው ጉዞዋን ለማድረግ 2229 ሰዎችን ይዛ ከእንግሊዙ ሳውዛምፕተን ወደ ኒውዮርኩ 5 ሳምንታት የሚፈጀውን ረጅሙ የአትላንቲክ ውቅያኖስ ለማቋረጥ በጉጉት እየተጠባበቁ ነው። ሰዓቱም ደረሰና ካፕቴኑ መልህቋን አላቆ የሳውዛምፕተኑን ባህር ዳርቻ ተሰናብተው ጉዟቸውን አህዱ ብለው ተነሱ። ታዲያ ሁሉም እንደ አቅሙና እንደየከፈለው መጠን ቦታቸውን ይዘው ማረፊያቸውን አመቻችተው ነበር። ሆኖም ግን ነገሮች እንደታሰበላቸውና እንደታቀለላቸው ሲሄዱ የነበሩት ለድፍን 4 ቀናቶች ብቻ ነበር። ምክንያቱም እቺ ሩቅ አስባ 2229 ሰዎችን ይዛ የተነሳችው መርከብ ከአንድ ትልቅ የበረዶ ግግር ጋር በድንገት ትጋጫለች። ታዲያ ይህ በረዶ ታይታኒክን ከጥቅም ውጭ አድርጎ ቆርጦ ከባህር ጠለል ስር ሊያስቀምጣትና ታሪክ አድርጎ ሊያስቀራት የ2 ሰዓት ከ42 ደቂቃ ብቻ ነበር የፈጀበት። ታዲያ በሰዓቶች ውስጥ ነገሮች በዚህ መርከብ እንዳልነበሩ ሆነዋል። ነገሮችም ከቁጥጥር ውጪ የወጡ ይመስላሉ። ታዲያ ገሚሱ ራሱን ለማዳንና ከህዋው ጋር ግብግብ ይዟል። ገሚሱ ደግሞ ቁርጡን አውቆ ራሱን ለውሃ አሳልፎ ሰጥቷል። በስተመጨረሻ ታይታኒክ 1500 ሰዎችን ይዛ ለአንድና ለመጨረሻ ጊዜ በባህሩ ሰምጣ ቀርታለች። ታዲያ ይህ አሳዛኝ የሆነ እውነተኛ ታሪክ ለብዙ መጽሐፍትና ፊልሞች መነሻ ሲሆን ከነዚህ ውስጥም የምንጊዜው የሆሊውዱ ምርጥ ፊልም የሆነው በጄምስ ካሜሮን ዳይሬክት የተደረገው ታይታኒክ ፊልም ይህንን እውነት በጥቂቱም ቢሆን ሊያስቃየን ሞክሯል። ታዲያ እኔም ስለ ታይታኒክና በጊዜው ስለነበሩ አንዳንድ ያልሰማናቸው እውነታዎች እንሆላቸዋለሁ። ታዲያ እነዚህ ታሪኮች የውሸት ወይም የአሉባልታ ታሪኮች ሳይሆኑ ታይታኒክ መርከብ ከሰመጠች ከበርካታ ዓመታት በኋላ በመጽሐፍ ወይም በሚስጥር እየወጡ ዓለምን ጉድ ያስባሉ ታሪኮች ነው። ከነዛም ውስጥ ከ2 አስርተ ዓመታት በፊት ታትሞ የወጣው መጽሐፍ ነበር። መጽሐፉም የሚያስነብበን ታይታኒክ ከመጀመሪያውኑ ሆን ብላ እንድትሰምጥና በመርከቡ ላይ እንዲገደሉ የተፈለጉ ሰዎች እንደነበሩ ያስቃኘናል። መጽሐፉም እንደሚያስነብበን ከሆነ የሲክ ኦርደር ተብሎ የሚታወቅ ድብቅ ማህበር አባላት በወቅቱ ከ1830 ዓ.ም ጀምሮ አሜሪካ ውስጥ ማዕከላዊ ባንክን ለግል ጥቅማቸው ሲሉ ለመመስረት ይወስናሉ። በዚህም መሰረት 1910 ጄኬ በተባለች ደሴት ላይ በገንዘብ ከሰከሩ ሀብታሞች ጋር ስብሰባ ተደረገ። የፌዴራል ሪዘርቭ ባንክ ግን የሚስጥር ማህበራቱ አባላትን በሀብት የናጠጡ የሚባሉ ባለሀብቶችን ዘንድ ከነዚህ ውስጥም ቤንጃሚን ጉጉንሃም፣ ኢሳዶር ስትራውስ እናም በጊዜው የዓለማችን ቁጥር 1 ባለሀብት የነበረው ጃክ ኦፍ ኦስተር ነበሩ። ታይታኒክም ከ26 ዓመት በላይ በአትላንቲክ ውቅያኖስ ላይ የተመላለሰው ከበቂ በላይ ልምድ ላለው ለካፕቴን ኤድዋርድ ስሚዝ ከተልእኮ ጋር ተላልፋ ተሰጠች። በወቅቱ ትዕዛዝ ሲሰጠው እንጂ የሚስጥር ማህበሩ አባላት ነበረ። ስሚዝም ጨረቃ አልባ በሆነው ምሽት ከመደበኛ ፍጥነት በላይ በነበረው ፍጥነቱን አከነፈው። ሊያውም የበረዶ ግግር በነበረበት ሰዓት ላይ ከ8 ያላነሰ የቴሌግራም መልእክቶችን አስተላለፉለት። ግን ሰሚ ጆሮ ግን አልነበረውም። አንድ ሰው በሚስጥር ማህበሩ አለመሐለቅ ከፈጸመ አድረግ የተባለውን ነገር እስከ ሞት ድረስ ቢሆንም ሊያደርግ ይገባል። ስሚዝም ይህንኑ ነው ያደረገው። እንደታሰበው እንደተፈለገው ታይታኒክ ከበረዶ ግግር ጋር ተላተመች። ከዚያም በኋላ ከሳውዛምፕተን ተነስታ ወደ ኒውዮርክ ሲቲ ጉዞዋን ያደረገችው የአርኤምኤስ ታይታኒክ የነበረችው ባደረገችው የመጀመሪያ ጉዞ በአትላንቲክ ውቅያኖስ ላይ የመስመጥ አደጋ ደረሰባት። ከተገመቱ 2224 ተሳፋሪዎች ውስጥ ከ1500 በላይ የሚሆኑ ሞተዋል። እዚህ ታሪክ ጋር ተያይዞ ብዙ የፊልም ዘውግ ጋር የተሰሩ መጽሐፉን እንደ ሌላኛው መከራከሪያ የሚያደርገው መርከቧ እጅግ ትልቅ ስትሆንና ለጥንቃቄ ሲባል በመርከቡ የላይኛው ወለል ላይ እጅግ ትልቅ ማማ ሲኖር እሱም ደግሞ ከፊት ለፊት የሚመጣው አደጋ ቀድሞ ለመከላከልና ለመመልከት ቢሆንም ነገር ግን የታይታኒክ የማማውን መውጫ ቁልፍ ይዞ የነበረው ሰራተኛ ሆን ተብሎ በመቀነሱና ቁልፉን ለሌሎች ሰራተኛ አሳልፎ ባለመስጠቱ ከበረዶ ጋር እንድትጋጭ ሆን ተብሎ ታስቦ እንደነበረ እንደ ማስረጃ ይነገራል። ሌላኛውና እጅግ አስገራሚ የሆነው መጽሐፍ ይሄኛው መጽሐፍ ታይታኒክ ከመስመጧ ከ14 ዓመታት በፊት የተጻፈ ነው። በመጽሐፉ የተጻፈውና
እውነተኛ ታሪክ ላይ የተፈጸመውን የተወሰኑ አስገራሚና ተመሳሳይ የሆኑ ታሪኮችን ላጋራችሁ። በመጀመሪያ ከስሙ እንደምንነሳው የእውነተኛው የታይታኒክ መርከብ ስሟ ታይታኒክ የነበረ ሲሆን ታይታኒክ ከመስመጧ ከ14 ዓመት በፊት የተጻፈው ታሪክ መጽሐፍ ደግሞ ታይታኒክ የሚል ርዕስ ነበረው። መጽሐፉ ልብ ወለድ ሲሆን መጽሐፉም ያስነብብ የነበረው ከታይታኒክ ጋር እጅግ ተቀራራቢ ቁጥር ያላቸው ሰዎች ተሳፍረው የነበረ ሲሆን ያቺ ታይታኒክ ተብላ የተጻፈችው ልብ ወለድ መርከብም ልክ እንደ ታይታኒኩ ከበረዶ ግግር ጋር ተጋጭታ በርካታ ሰዎች ሕይወታቸው ሲያልፍ የሚያስነብብ ነበር። ታዲያ ይህ አጋጣሚ ወይስ ሆን ብሎ የታቀደና የታሰበ? እሱን ለእናንተ ለፍርድ እየተውኩኝ ወደሚቀጥሉት ማስረጃዎች ልለፍላችሁ። ሌላኛውና እጅግ አስገራሚ የሆነው ደግሞ በፊልሙ ላይ ያልተካተተ እውነታ ነው። ከታይታኒክ አደጋ በኋላ በርካታ ጥያቄዎች ተነሱ፣ ብዙ ውዝግቦችም ተፈጠሩ። ብዙ ምርመራዎችም ሲካሄዱ ሁሉንም ሰው ያስደነገጡ አንዳንድ ያልታወቁ እውነታዎች ብቅ አሉ። በዛ ምሽት ከታይታኒክ 37 ኪሎ ሜትር ርቀት ላይ ሌላ መርከብ ነበር ብላችሁስ? አዎ እውነት ነው። ይህቺ መርከብ ኤስኤስ ካሊፎርኒያ ነበረች። ታይታኒክ ከበረዶ ግግር ከመጋጨቷ ከአንድ ሰዓት በፊት ተጠንቀቁ፣ እዚህ ውቅያኖስ ውስጥ ብዙ የበረዶ ክምር አለ የሚል የመጨረሻ የበረዶ ክምር ማስጠንቀቂያ የደረሰው ከኤስኤስ ካሊፎርኒያ መርከብ ነበር። ከዚያ በኋላ 11 ሰዓት ላይ በዚህ ሁኔታ ከተጓዘ ሊገጥሙ የሚችለው አደጋ ከግምት ውስጥ በማስገባት እስኪነጋ መጠበቅ እንዳለባቸው ወስነው በካሊፎርኒያ መርከብ ላይ ያለውን የሬዲዮ ኦፕሬተር ራዲዮን አጠፋፍተው ሌሊቱን ለማሳለፍ ይቆማሉ። የመርከቡ የግንኙነት ሬዲዮም ስለተቋረጠ ከታይታኒክ የድረሱልኝ ጥሪ አልደረሳትም። መርከቧ ከታይታኒክ እጅግ ቅርብ የሚባል ርቀት ላይ ቆማ ስለነበር በታይታኒክ ላይ የነበሩ ተሳፋሪዎች እና ሰራተኞች መርከቧን አይተዋት በቅርብ በመታ እንደምታድናቸው ተስፋ አድርገው ነበር። ነገር ግን እቺ የካሊፎርኒያ መርከብ ሮኬቶችና ርችቶችን ሲተኩሱ እንኳን አልመጣችም ነበር። ከሌሊቱ 12 ሰዓት በኋላ በካሊፎርኒያ መርከብ ላይ ያሉ ሰራተኞች ከታይታኒክ የተተኮሰው ሮኬቶችን በትክክል አይተው ነበር። ለካፕቴናቸው ስቴል ሎርድም አሳውቀውት ነበር። ነገር ግን ካፕቴኑ የደረሱልኝ ምልክት እንዳልሆነ እርግጠኛ ሆኖ ተናገረ። ይልቁንም በታይታኒክ ላይ የተሳፈሩ ልጥጥ ሀብታሞች ድግስ ነው ወይም ደግሞ ልደታቸውን ወይም የተለያየ በዓል እያከበሩ ይሆናል የሚል ግምታቸውን አሳረፉ። የካሊፎርኒያው መርከብ ካፕቴን የተወነጨፉትን ሮኬቶች በቁም ነገር ወስዶ ተመልክቷቸው ወይም እርምጃ ወስዶ ቢሆን ኖሮ በታይታኒክ የተሳፈሩት በርካታ ሰዎች ሕይወታቸውን ማዳን ይቻል ነበር። በሚቀጥለው ቀንም ሬዲዮአቸውን ሲከፍቱ ከታይታኒክ የተላከላቸው የድረሱልን ጥሪ ደርሳቸዋል። ቦታው ላይም ሲደርሱ በጣም ዘግይተው ነበር። በውሃ ላይ እየተንሳፈፉ ካሉ አስክሬኖች ውጪ የታይታኒክ መርከብ ቁራጭ እንኳን በአካባቢው አልነበረም። በዚህ ጉዳይ ላይ የተካሄዱ ሁሉ ምርመራዎች ጥፋቱን በካሊፎርኒያው ካፒቴን ላይ አድርገዋል። ነገር ግን አንድ ካፒቴን እንዲህ ላለው ትልቅ አደጋ ተጠያቂ ሊሆን አይችልም። ሌሎች ሰዎችም ተጠያቂ ነበሩ። ልክ እንደጠቀስኩት መርከቡ ላይ የነበሩ የነፍስ አድን ጀልባዎች ልክ ቁጥር የነበሩ አልነበሩም። ምክንያቱም መርከቡን የሰራው ድርጅት የማይሰምጥ መርከብ ነው። እናም የነፍስ አድን ጀልባ አስፈላጊ አይደለም ብሎ ስላመነ ነበር። ከዚህ ውጭ የታይታኒክ ካፕቴን የአደጋ ጊዜ ልምምዶችን እንኳን አላደረገም። ታይታኒክ ከበረዶ ክምር ጋር በተጋጨችበት ቀን የአደጋ ጊዜ የደህንነት ልምምድ ይካሄድ ነበር። ነገር ግን ካፕቴኑ መርከቡ የማይሰምጥ ስለሆነ የማያስፈልግ ሆኖ ስለታየው ሰረዘው። የሚቀጥለው ስቴፕ መሪውን ይዘውር የነበረው የሮበርት ሂልሴንስ በዚያ ምሽት የበረዶ ክምር ማስጠንቀቂያ ደውል ሲደወልለት በማማው ላይ ያለው ተቆጣጣሪ መርከቡ ወደ ግራ መዞር እንዳለበት አዘዘ። ነገር ግን ሮበርት ሂቼንስ በድንጋጤ መልእክቱ በተሳሳተ መልክ ተረድቶ የመርከቡን መሪ በተቃራኒው አቅጣጫ የበረዶ ክምር ወደ አለበት በስተቀኝ በኩል መሪውን ዘወረው። ስህተቱን ሲያውቅ ግን በጣም ዘግይቶ ነበር። እናም ከበረዶ ግግሩ ጋር ከባድ የሚባል ግጭትን ተጋጨ። ታዲያ እነዚህን ሁላ ነገሮች በአንድ በኩል ሰብሰብ አድርገን ስናያቸው የታይታኒክ መርከብ በአጋጣሚ የሰመጠች ሳይሆን ሆን ተብሎ ታቅዶና ሂሳብ ተሰርቶ የተደረገ እንደሆነ ማስረጃዎችና መከራከሪያዎችን ያነሳሉ። አሁን ደግሞ በፊልሙም ሆነ በእውነተኛው ታሪክ ተመስርተው ግን እኛ ያላየናቸው ያልሰማናቸውን ታሪኮች ላሰማችሁ። መርከቧ በወቅቱ በውስጧ ከያዘቻቸው 2229 ሰዎች መካከል 12ቱ የሙዚቃ ባንዶች ነበሩ። ፊልሙ ላይም እንደተመለከታችሁት ከሆነ እነዚህ 12 ባንዶች በዛ ጭንቅ ሰዓት ያደረጉት ነገር እጅግ የሚያስገርም ነበር። በጊዜው እነዛ ባንዶችም ራሳቸውን ለማዳን ከመሯሯጥ ይልቅ ሰብሰብ ብለው የሙዚቃ መሳሪያቸውን በመጠቀም እያዜሙና እየተጫወቱ
የመጨረሻው የህይወታቸውን ፍጻሜ ሲጠባበቁና ሲሞቱ ያሳያል። ይህም የድርሰቱ አካል ብቻ ሳይሆን እውነተኛዋ ታይታኒክ በምትሰምጥበት ሰዓት ያደረጉት ትክክለኛ ድርጊታቸው ነበር። ሌላኛው አስደናቂና አስገራሚ የሆነው ነገር ደግሞ ለ73 ዓመታት ታይታኒክ የት እንደሰመጠች አይታወቅም ነበር። በ1985 ዶክተር ሮበርት ባላርድ የተባለ ተመራማሪ ነበር ያገኛት። ከሁሉም በላይ ግን ለመጀመሪያ ጊዜ ሲያወርዷቸው ጀልባዎቹ ሙሉ ሰው ለመጫን ይሰበራሉ በሚል ፍራቻ ሙሉ ሳይሞሉ ነበር የተላኩት። የመጀመሪያው ጀልባ 65 ሰው መያዝ ሲችል እየጫነ ሲወርድ የነበረው ግን 28 ሰዎችን ብቻ ነበር። ሴቶችና ህፃናት ቅድሚያ የሚል ትዕዛዝ ተሰጠ። ነገር ግን ይህ ህግ በሁሉም ቦታ እኩል አልተተገበረም። ምክንያቱም ደግሞ በአንደኛ ደረጃ 70% ሴቶችና ህፃናት ተርፈዋል። በሁለተኛው ደረጃ ግን ከግማሽ በላይ የሚሆኑ ሴቶችና ህፃናቶች ግን ሞተዋል። ምክንያቱም መውጫ በሮቹ በሰራተኞች ተዘግቶባቸው ነበር። ወደ ላይኛው የመርከቧ ክፍል እንዳይወጡ ተከልክለው ተዘግቶባቸው ነበር። ከሌሊቱ 8 ሰዓት ከ17 ደቂቃ መርከቧ መብራቷ ጠፋ። ከሌሊቱ 8 ሰዓት ከ20 መርከቧ ለሁለት ተከፈለች። ከዛም በጥቂት ደቂቃዎች በኋላ መርከቧ ሙሉ ለሙሉ በቀዝቃዛውና በአስከፊው ውቅያኖስ ላይ ሰመጠች። ሌላኛው ደግሞ የፊልሙ ጉዳይ ሲሆን የጄምስ ካሜሮን ፊልም የሆነው ታይታኒክ በዓለም ዙሪያ ያስገባው የፊልሙ ገቢ ብቻ ታይታኒክ የሚያክሉ ግዙፍ መርከቦችን ይገነባል። ይህ የጄምስ ካሜሮን አካዳሚ አዋርድ አሸናፊ የሆነው ድንቅ ፊልም እንደ አውሮፓውያን አቆጣጠር በ1997 ከተለቀቀ ጀምሮ በዓለም ዙሪያ ከ1.84 ቢሊዮን ዶላር በላይ ገቢ ያስገባ ሲሆን የመርከቧ አጠቃላይ ወጪም ለመሸፈን 4.6 ሚሊዮን ቅጂዎች ለእይታ ማቅረብ ብቻ በቂ ነበር። የሚያስገርመው ግን እሱ ሳይሆን ፊልሙን ለመስራት የወጣው ወጪ መርከቧን ለመስራት ከወጣው ወጪ ይበልጥ ነበር። የዚህ መርከብ አስገራሚ ነገር ደግሞ በባህር ውስጥም ሰምጣ ራሱ ብዙ ገቢ ማስገባት መቻሏ ነው። ይህ ማለት ታይታኒክ እስከ ቅርብ ዓመታት ድረስ ፍርስራሿ ወይም የሰመጠው የመርከቡ አካል እታች ድረስ እየሄዱ መጎብኘት ይቻል የነበረ ሲሆን ይህንንም ለማድረግ በአንድ ሰው 100,000 የአሜሪካን ዶላር በላይ ይጠየቅ ነበር። ጉብኝቱም በሰርጓጅ መርከቦች በመታገዝ ወደ ውስጥ በመጥለቅ የሚከናወን ሲሆን እስከ ቅርብ ዓመታትም ድረስ ይህ አገልግሎት እየተሰጠ የቆየ ቢሆንም አሁን ላይ ግን ሊቆም ችሏል። እሱም ደግሞ 5 የሚደርሱ ሚሊዮነሮች ታይታኒክን ለመጎብኘት ወደ ታችኛው ክፍል በመንኮራኩሯ ሰምጠው ለመጎብኘት በሚሞክሩበት ሰዓት ሰርጓጇ ባጋጠማት ድንገተኛ አደጋ ከራዳር እይታ ትጠፋለች። እንዲሁም የመገናኛ ድምጾች በሙሉ ይቋረጣሉ። እናም ሰርጓጇ ከ3 ቀናቶች በኋላ ስትገኝ እነዛ 5 የሚደርሱ ሚሊዮነሮችን አሳፍራ የነበረችው ሰርጓጅ አየሯን ወይም ኦክሲጅኗን ጨርሳ ስለነበረ 5ቱም ባለሀብቶች ሞተው ይገኛሉ። ከዛም በኋላ ታይታኒክን ለመጎብኘት እጅግ አደገኛና የተከለከለ ሆኖ ቀረ። የሆነ ሆኖ በዚህ ፊልም እጅግ በርካታ ቁም ነገሮችን አይተናል። ፍቅርን፣ መተሳሰብን፣ መዋደድን፣ የሰው ልጅ ህይወት በአጭር ስህተቶች ህይወቱ ወደ ሌላኛው አቅጣጫ ሊዘዋወር እንደሚችል እንዲሁም ደግሞ የፍቅርን ኃያልነትና እስከ ሞት ድረስ የሚከፈል መስዋዕትነትን ተመልክተናል። ይህንን ፊልም ካላያችሁት እንድታዩት ከወዲሁ እየጋበዝኩኝ የኔ የምን ጊዜውም ምርጡ የምለው ፊልሜ ይሄ ነው። የዛሬው እውነተኛ ታሪካችን ግን ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ካልተመቻችሁ ደግሞ ሐሳብ አስተያየቶቻችሁን በኮሜንት ላይ በመጻፍ እንዲስተካከል ወይም እንዲጨመር የምትፈልጉትን መግለጽ ትችላላችሁ። እንዲሁም ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ እንድታደርጉ እየጠየቅኩኝ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ